ኔትወርክ የለሽም እኮ ኔትወርክ። አቡዬ እንዴት ነሽ? ደህና ነኝ ማሬ። ሰላም ነሽማ? እሺ በጣም ነው የምወድሽ። በጣም ነው የምወድሽ። በጣም እኔ ከስርሽ ሆኜ እኮ ታፕታፕ እና ኮምፒሊንግ አደርግልሻለሁ። አመሰግናለሁ። ፈጣሪ ይስጥልኝ የኔ እናት። ግን እኔ በጣም ነው የምወድሽ። አንቺ የኔ አስተማሪ፣ እውነት ህይወቴን ቀየርሽው። አመሰግናለሁ። ፈጣሪ ያክብርልኝ። አሜን። እና በጣም ነው የምወድሽ። ለዛ ነው አፍቃሪ ነሽ ብዬ የገባሁት፣ ስለማታስገብኝ ማለት ነው። ብዙ ጊዜ ጽፍልሻለሁ አታስገብኝም። ይኸው እሺ ዛሬ ገባሽ ወይ? ለምን ነቀልሻት? ምን ተጠቀመች ልጠይቃት ነበር። እሺ ይኸው ዛሬ ገባሽ፣ ምን ተጠቀምሽ ልላት ነበረ። ችግር ላይ ያለ ሰው አታስገብኝም ቢል ችግሩ እንዲፈታለት ነው፣ ችግሩን ህዝብ እንዲሰማለት ነው። ለእኔ ያለሽን ፍቅር ህዝብ እንዲሰማልሽ ነው ወይንስ ማለቴ ከወደድሽኝ ጉደጅኝ፣ ችግር የለም። ግን ከህዝብ ባይሰማ አንቺ የምትወጂ ለፈጣሪ ብለሽ ከሆነ በቂ ነው የኔ እናት። አመሰግናለሁ። እሺ አፍቃሪ ነኝ ብላችሁ ጻፉ። አቡኔን አስገብኝ። ራህማ አፍቃሪ ነኝ ብለሽ ጻፊ፣ ወይ አስተማሪ ታሪክ አለኝ ብለሽ ጻፊ። ሞዴሬተሮች ይስቡሻል። አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ ብለሽ ጻፊ ማሬ። እሺማ ሰላም ውዴ። አቡዬ እጣው መቼ ይወጣል? ኤፕሪል 30 ከ6 ቀን በኋላ። አቡዬ ላይቭ ላይ ናት መሲ። እሺ ጥሪያት እስቲ መሲ ብርጅቶንን ሀቢባ አጠራሻለች በሏት። አልማዝ ጭቅጭቅ አረገችኝ፣ ነዘነዘችኝ። እንደው የስንት ብር ዕቃ ገዝተሽ ይሆን እንደዚህ የምታስጨንቅኝ? እሺ ቤቴ ወይ አቡዬ እንዴት ዋልሽ? እኔ ወድ ጨርሶ ፈጣሪ ማርሽ ማርሽ። አሚን። እኔ እንኳን ብዙ ጊዜ እመጣለሁ አይሻለሁ። እኔ ነው የምትመስይኝ በቃ ባህሪሽ። ደግሞ እንደኔ 2 ልጆች ነው ያሉሽ፣ አንድ ወንድ አንድ ሴት። በጣም ነው የምወድሽ የእውነት። እና ዛሬ አሞሽ ሳይ ለምን ማለት ዘና የሚያደርግ ሁሌ ጭንቀት ሳይሆን አንዳንዴ ደግሞ ያለፍንበት ነገር አለ አይደለ? ያስተምራል ብለን የምናስበው ለምን አላካፍላቸውም እያሰብኩ ፈቃደኛ ስለሆነች ስላስገባሽን ደግሞ አመሰግናለሁ የኔ እናት። እኔም አመሰግናለሁ። ፈጣሪ ያክብርልኝ። እሺ እኔ ወድ እኔ የኔ ፍቅር ታሪክ የሚጀምረው ከዛሬ 13 ዓመት በፊት ነው። እኔ 10 ክፍል ነበርኩ። በጣም ጎበዝ ተማሪ ነበርኩ። በቃ አንደኛ የምትወጣ በጣም ጎበዝ የአያት ልጅ። ወደ ባሌ ነበርኩ፣ ወደ ባሌ ጎባ አዲስ አበባ ተወልጄ እዛ ነበረ አያቶቼ ያደግኩት። እንዴት ልበልሽ በጣም በራሷ የምትተማመን በቃ አንቺ የምትያት አይነት ሴት እንደዛ ሆኜ ነው ተገንብቼ ያደግኩት። እና የሆነ ሰው ዝም ብሎ መጥቶ በህይወቴ ውስጥ እሱ የሚፈልገውን ነገር የሚያስደርገኝ ሴት አይደለሁም እስቲልና። ግን ሰው ሆንሽ ደግሞ በሆነ መንገድ የምትወድቂበትም የምትነሽበትም ታሪክ ይኖርሻል። እኔ ዛሬ ጥሩ ነው የምነግርሽ፣ ማለት ከጥሩ ይሄኛውን አሁን የፍቅር ታሪክ የሚባለው ነው የምነግርሽ። ከዛ እዚሁ አዲስ አበባ ነው። እኔ በዛ ሰዓት አያቴ ሞታ ጥሩ ስሜት ላይ አልነበርኩም። በቃ ራሴን ያለኩበት ጊዜ ነበረ በጣም ስለምወዳት። ከዛ በዛ ውስጥ ያለው ከማዘር ጋር መግባባት አልቻልንም እና እኔ ስፖርት ሰራ ነበር ማርሻል አርት። ከዛ እሷ በቃ ያንንም አትፈልግም፣ ወተሽ መግባት ምናምን ያ ደስ የማይል ጊዜ ነበረ። ዱርያ አልነበርኩም ግን ለእሷ እንደዛ ነው የሚመስላት። በቃ ጓደኞቼ ወንዶች ናቸው ሙለው እንደዛ ነው እና በቃ አለመስማማት ነበር ቤት ውስጥ። ከዛ በኋላ በዛ ሁኔታ ውስጥ ያለው የመጨረሻ የማዘር ወንድም ለእኔም ወንድሜ ነው አያት ጋር ስላደኩ እሱ ክላስ እምቢ አልኩኝ 10 ክፍል ላይ። በቃ ይሄን አመት
እንትን ማለት አለብኝ አይምሮ ትክክል አይደለም ስል እሱም እሺ ብሎ ነበርና ኮምፒውተር ትማር በቃ ምናምን አለ። እሺ ኮምፒውተር እየተማርኩ ነው እንግዲህ ታሪክ የሚጀምረው። እሱ ገና ፍሬሽ ግራጁዌት አድርጎ ከመቀሌ ዩኒቨርሲቲ ዲስፔንሰሪ ሰራ ነበር ፋርማሲስት ነው ያን ሰዓት። ከዛ እኛ ምሳ እኔ ኮምፒውተር መማርበት አካባቢ ከጓደኞቼ ጋር ሆነ ምሳ ልንበላ እንወጣለን እና ዝናብ ነበር፣ ክረምት ነበረ። ያስታውቃል የክፍለ ሀገር ልጅ መሆኑ ማለት አይተሽ የሆነ ነገር ትገነዘቢያለሽ፣ አለባበሱ። ከዛ ሱሪው ከማለት ረዥም ነበርና ከኋላ በኩል ይረገጣል እንደዚህ እንትን ብሎ ማለት ነው። እና ከኔ ጋር የነበሩ ልጆች አሾፉበት ሳቁ ምናምን እና እኔ ተናደድኩ። ለምንድን ነው ማለት ከዛ ወይ ንገሩት ለምን ትስቃላችሁ ምናምን ስላቸው ወይኔ አንቺ ደግሞ ሁሌ ምናምን አሉኝ። እኔ ጠራሁትና ወይ ጠፈው ወይ ቆረጠው አልኩት። ከዛ ሳቀ ተደጋጋሚ። እሱም እዛ ቤት የሆነች ትንሽ ናት እንዲህ በርገር ቤት ነገር ናት እና እሱም ይመጣል እኛም እንመጣለን። በቃ ይሄ መታየቱ ሲበዛ ሰላም መባባል ጀመርን እና ያሳዝነኛል። እኔ በጣም በቃ የሆነ ሳየው ብቸኛ ነው። እኔ ደግሞ እንዳልኩሽ ቅድም ሶሻብል ነው ይመጣ የሆነ በሄድኩበት ቦታ ቶሎ ነው ወጣውና ከዛ እኔ ጓደኛው መሆን ፈለግኩና እኔ ቀረብኩት። እኔ ከፍልላታለሁ ቀድሜ ምናምንና እንዴ ምን አይነት ልጅ ነሽ ምናምን ይላል። እኔ በባህሪ እንደዛ የሆነ ሰው ሊገዛኝ ሲፈልግ ያናድደኛል እና የሆነ ወንድ እንዲከፍልልኝ አልፈልግም። በቃ ሳይኖረኝ ራሱ እንዲከፍዬ በባዶ እግሬ እንዲህ ማለት ካለ ታክሲ ይጃቃለሁ ካለ ባስ ማለት ነው ወደ ቤት እና ከዛ የሆነ ጊዜ እንዲህ መቀራረባችን ጓደኛ ነው ምናምን አልተባባልንም። የሆነ ቫላንታይን ዴይ ደረሰና ሁሉም የሱ ጓደኞች እንዲህ ጓደኛ ያላቸው ናቸው። ከዛ እንደዛ አይነት ነገርም አይወድም። አይ በቃ ከሚደብራቸው ወይ ደግሞ እንደዛ ምናምን ብዬ እኔ አናናኩት። ግን በቃ ከኛ ጋር ተጫዋች ምናምን ስለኝ እሺ አልኩ። ያው እኔ እንጃ በቃ መጠጥ አልጠጣም ነበር የሆነ እንደምነግርሽና እንግዲህ አላቅም ወይን አጠጥ መሰለኝ የዛን ቀን አደርን እና ህይወት በቃ እኔ ጠዋት ስመጣ ስነሳ ሌላ ታሪክ ነው። የሚገርምሽ በቃ አፈርኩት። ከዛ በኋላ እኔ አላገኘሁትም። ይሄ መፈራራት መሸሽ ጀመርኩ ማለት ነው። ፔሪድ ቀርቷል፣ እርግዝና ተፈጥሯል ማለት ነው። እና እንዴት ብዬ ነው አሁን ይሄንን አስቢ። ቤተሰብሽ የሚያስብሽ ነገር አለ፣ የሆነ መሀል ላይ እንትን ያለ ነገር አለ። እንዴ ብዬ ነው የምናገረው። ወንድሜን ደግሞ በጣም ነው የማከብረው። ከዛ በቃ ደፍሬ አንድ ጓደኛ ሂጅ ንገሪው አለች፣ ነገርኩት። እሱም እንደዚህ መጥቶ ያው የክፍለ ሀገር ልጅ ነው ብዬሻለሁ፣ አብራ ያደገች እንደ እህቱ እሷ ጋር ነው ያለው ተጠግቶ ማለት ነው። በቃ ቤት እንከራይ ተባለ። ስነግረው ደስ ነው ያለው። በቃ አብረን የሚሆነው እንወጣለን ምናምን አለ። አስቢ ክላስ አቁሜ ለሚቀጥለው ልቀጥል ነው እንግዲህ ቤተሰብ እቅድ። ከዛ ያንን ቤት ተከራየን። ምንም የለንም፣ አንድ ፍራሽ እንድች መንገድ ፍራሽ ትንሽ ማለት ነው። እሷን አንድ ሻይ ማንቆርቆሪያ የሆነች አንድ ብረት ድስት ምናምን ገዝተን የገባ ነው። እና እኔ በጣም ቀበጥ ነኝ፣ እንደዚህ ቀልቃላ ነኝ ሲያዩኝ በቃ ይሁን ነገር ደፋር ነኝ። አስታውሳለሁ አባዬ ነው የምላቸው አከራይን እና ቀበጢና ነው ያሉኝ። ወዲያው በቃ ስሜ ቀበጢና ነበር እሳቸው ጋር። ነይ ሆዴ እየገፋ ሲሄድ ብዙም አያስታውቅም። እኔ 8 ወር ምናምን ሆኜ ገና 3 ወር 4 ወር ነው ይመስለው። በቃ እንደ እርጉዝም አይደለሁም። በጣም የሆነ ነገር እንትን እላለሁ። ያን ያህልም ቤታችን ውስጥ ምንም የተቀየረ ነገር የለም። እና አባዬ እንደው በቃ እመቤት ያደራሽን እንደው እች ልጅ ምናምን ነው የሚሉት፣ ይፈራሉ ሲያዩኝ። በኋላ አይቀርም ቁርጡ ቀን ደረሰ። ያው እኔም ቀን የደረሰ ቤተሰብ ያው አቅም ማለት ነው ከቤተሰብ ማንም እንደማይቀበለኝ አውቃለሁ። ኦልሬዲ በቃ ጠፍቻለሁ እና ወንድሜም ጋር ከሱ ጋር መኖር ከጀመርን በኋላ ስልክ የለኝም፣ አያገኘኝም ምናምን ጠፍቻለሁ ከቤተሰብ። ከዛ የእሳቸው ልጅ ደግሞ ያከራዬ ወልዳ መንታ አግብታ ሌላ ቦታ የምንኖር ልትታረስ እሳቸው ጋር መጣለች። 15 ቀን ሆናታል ወልዳ። እኔ ምጥ የመጣ ቀን ታምኛለሽ ሀቢባ ማለት ምጥ መሆኑንም አላወቅኩም። በቃ በጣም በተደጋጋሚ ሽንት ቤት እመላለሳለሁ ማለት በቃ ሽንት የሚመጣ ይመስለኛል። ሽንት ቤቱ ደግሞ በአከራይ በርግ አልፈሽ ነው ብትይዙ እና ምንድን አስሬ ምናምን ይሉኛል። ከዛ ቀለዱና ምጥ እንዳይሆናሉና ምጥ እንዲህ በቀላሉ ምናምን አሉ። እነሱ ቤት ፍርፍር በሻይ በልቻለሁ ቁርሴን አከራይ ጋር ማለት ነው።
ለካ ምጥ ነው። እኔ ሽንት ቤት ስመላለስ ኦልሬዲ ልጁ ጭንቅላቱ ታይቷል። የምሬን ነው የምልሽ። እና ከዛ የሆነ ሰዓት ሲያዩ ወደ ወርዷል። እሳቸው ደግሞ የልጆቹን ሊያስከትቡ በቃ የተዘጋጁ ነው ሊሄዱ ማለት ነው ከልጃቸው ባል ጋር። ህፃኑ መንታ ናቸው። ህፃናቶቹን ሊያስከትቡ ሊሄዱ ነው። ከዛ ኧረ ጉዴ አሉ። በቃ እመቤት ያውጭኝ፣ ኧረ ወደ ወርዷል ምናምን አሉ። እና አስገብተው የኛ እንዲህ ምንተኛበት ፍራሽ ላይ ትተኛ ተብሎ ሲታይ ኦልሬዲ በቃ ለካ ልጁ ነው ሽንት ቤት ልጥለው ማለት ነው። እና ተደነጋገጡ። በቃ ሰው ተሰበሰበ። አዋልደው አያውቁም፣ ሲወልድም አይተው አያውቁም። እና ምን ደነገጡ በቃ። ከዛ እሱ ጋር ተደወለ ስራ ቦታ፣ እሱም አልደረሰም። እሱ አንድ ጓደኛው ጋር ደወለ፣ እዛው ቅርብ አካባቢ ነበረ ልጅ ጋር። እሱ እስኪመጣ ማንም አልመጣም፣ ልጁ ወጣ ማለት ነው። ከዛ በኋላ ምንም የሚያውቅ የለም ማን ትብት እንዴት እንደሚቆረጥ ምናምን። ከዛ አረ የሆነች ልጅ አለች ምናምን እንደዚህ የምትማር ሲባል እሷ ተፈልጋ መጣች። እሷ ትብት እንትን አለች እና ደግሞ ወደ ይመለሳል እንግዲህ ልጅ እንትና ይባል ምናምን ሲባል አባዬ ቁጭ አለች አጠገቤ ማለት ነው። እንግዲህ ልጅ እስኪወርድ ከዛ እግዚአብሔር ይሆን አይጥልሽም ታውቂያለሽ። ከዛ ምን ተፈጠረ? የእሳቸው የወለደችው ልጅ ክርስትና እናት ዳቦ ምናምን ይዘው እራሷን ሊጠይቁ ይመጣሉ። ከዛ እንዲህ እኮ ተከራይ ልጅ ለዛውም አንድ ፍርዬ ልጅ ናት እንዲህ ሲባሉ መጡ ማለት እንግዲህ ልጁ አልወረደም። ከዛ የሆነ ቁና ይባላል የሆነ እንድች ሰፌድ እንደሆነ እንዲህ ቁና ትባላለች በልምድና እሳቸው ይሄ የባለቤት ጓደኛ መጥቷል በዛ ሰዓት። እሱ ባለቤት ይመስላችኋልና ዞር ምናምን ተብሎ እኔ ሆድ ላይ እንደ ቁና ምናምን አድርገው እሱን ብድግ አድርገህ እንደዚህ ልጅ እየረበሸች አጠገቤ እሱን ቀፋትና እንደዚህ ጀርባ ለጀርባ አድርገው ብድግ አድርገህ ቁጭ አድርጋት ምናምን አሉት። ያን ጊዜ እንግዲህ ልጅ ወረደ ማለት ነው። ከዛ እኔን አጣጠቡ ምን አሉ። ምንም የለም እኔ ቤት ምንም የለም አብይ አንድ ነገር ማለት ነው። በቃ ባዶ ነው ቤት። ከዛ እነሱ ጋር በቃ እንትን ተባለ መጣ ቤት አጫጫሱ ገንፎ ምን በቃ የሆነ ይሄ እናት እንደሌለኝ አልተሰማኝም። ያን ሰዓት ቤተሰቦቼ እንዳራው አልተሰማኝም። ተደረገ። እሱም መጣ። ከዛ በኋላ ህይወት ቀጠለ ማለት አሁን የመጀመሪያ ልጅ እንግዲህ አሁን 13 አመት ነው እያለ አለመቀበሉ ነበር በሰዓቱ። ልጅነቱም አለ። ከዛ በኋላ መበሳጨቱ ቤተሰብ ደግሞ አያውቅም። ትናፍቂያለሽ ነገር አለ። መደወል ፈልጋለሁ ግን ደግሞ ፈራለሁ። ተቸገርን ማለት እሱም ደግሞ ያን ያህል አልነበረም። እያልን እየኖርን ቤቢ 2 አመት ሞላ። 2 አመት ክላስ አልቀጠልኩም ነው የምልሽ። እና ከዛ ሲሞላው እናቴ ቤቢ ታመመ። በጣም ኒሞኒያ ነበር የታመመው። ሰማች። በቃ መስማት አልቀረም ሰማች። አክሴ ነገረቻት። በኋላ በቃ ስታይ ማንም ሰው እንደሚያዝነው የሆነ ይቅርታ አለች። ይቅርታ አባባሉን ልጄንም ወይ በቃ እኔ ልውሰድና አንቺ ትምህርት ቀጥይ አለች። እኔ ደግሞ ልጄን አልሰጥም አልኩኝ። እኔ አያት ነው ያሳደገኝና አያት ጋር ድጌ ከእሷ ጋር ያለኝ ቀረቤታ እናትና ልጅ አይደለም። ያንን ደግሞ እኔ ልጄ ላይ እንድደግሞ አልፈለግኩም። እኔ ልጄን ራሴ ነኝ ማሳደገው አልኩ። ጥሩ ተባለ። የሆነ አቅም ኖሮን አይደለም ግን የሆነ ልጅ ፈለግንና እኔ ክላስ ቀጠልኩ። ከዛ ውጤት መጣ። ዩኒቨርሲቲ መግባት ግን እኔ መሄድ አልቻልኩም። ልጅ እንትን ስላለ እዚሁ የግል ተማርኩ። አካውንቲንግ ተመረኩ ማለት ነው። ከዛ ስራ ጀምሬ የሰራው በመሀል እንግዲህ ጋፕ አለ በሁለቱ ልጆች መሀል ማለት ነው። ቆየን። እሱ እውነቴን ነው የምልሽ አሁንም ባሌ አይደለም። አንዳንዴ ባልሽ፣ ጓደኛሽ፣ ወንድምሽም እናትሽም በቃ የሆነ ክፍተቴን ሙሉ ሁሉም ነገር ነው ለእኔ ማለት ነው። ስንኖር እኔ ትንሽ በነገሮች በሳጫለሁ። የሆነ ነገር ስል እሱ ይችለኛል። ያዋህ ነኝ። ክፉ እንዳልሆን ከቃል በጣም ውስጤ ባዶ ነው። ግን እንትን አለለም ቶሎ ነው የምበሳጨው። በዛ ክላስ በጥሩ ውጤት ነው የጨረስኩት። ከዛ ያንን ጨርሼ ከልጅ ጋር ገባ ወጣ የምትይው ነገር አለ። መጨረሻ ሚጣ ደግሞ ድጋሚ ተረገዘች። ያን ሰዓት ስራ አቆምኩ። ሚጣ እንደተወለደችም በዚህ ማን እንግዲህ የፍቅሩን ታሪክ ነው። ሌላ የህይወት ውጣ ውረዶችን እያለፍኩልሽ ነው። ሚጣዬ ከተወለደች በኋላ ደግሞ ወንዱ አያቴ ሞተ። ወዲያው እሱ እንደሞተ ደግሞ ትንሽ ቆይታ ማዘር ስትሮክ ሆነች። ማለት ጥሩ ስራ ነበራት። በጣም ወታ ምገባ ይሄ
እንዴት ልበልሽ በጣም ጠንካራ በስራዋን ቦታ ትልቅ ቦታ የነበረች ናት እና ስትሮክ ሆና ቤት ስትውል እኔ ሴት ልጅ ነኝ ብቻ ነኝ ለሷ። 2 እህቶች አሏት ግን ያው የራሳቸው ህይወት ያላቸው። ሴት ልጅ ግን እኔ ነኝ እና 2 ወንድሞች አሉኝ ከሷ። ከዛ በቃ ስራ ቆሜ 2 ቤት እሷ ጋም ወንድሜ ጋር ናት እሷ ሕክምና ዶክተር እሱ ዶክተር ስለሆነ እሱ ቤት ሆነች እንመላለሳለን። እዛ ቤቴ እዛ እያልኩኝ እያለ በመሀል ያው እሷ አረፈች። ካረፈኝ በኋላ እኔ አይምሮዬም አይዞሽ የኔ እናት። በመሀል እሷ ከሞተች በኋላ ደግሞ ትንሽ ነገሮች እያስቸገሩ መጡ። እኔም ስራ አቁሜያለሁ ብዬሻለሁ። በኋላ ወሰንኩ በቃ ለምን እኔ ቁጭ ብዬ እንትን ከምል ትምህርት ለምን አልገባም አልኩ። ሌላ ክላስ ቀጠልኩ፣ ሌላ ፊልድ ቀይሬ ማለት ነው። እሱንም አሁን 2016 ላይ ጨረስኩ፣ ተመረቅኩ ማለት ነው። በዚህ ሁሉ ነገር ውስጥ የባሌ ሰፖርት ከምልሽ በላይ ነው። በቃ ከምልሽ እኔ አንዳንዴ አሁን አብረሽ እኔ አላውቅም ገብተሽ ቤቴን ፕሮፋይል ውስጥ ብታይ እኔ ባሌን ወንድሜ ነው ይመስለኝ። ብዙዎችም እንደውም ኧረ እናንተ ባልና ሚስት ናችሁ ነው የሚሉት ማለት ነው። እና አንቺን ሳይ ደስ ይለኛል። እና እኔ ለሴቶች ሁሌ እንግዲህ አሁን የሚታይ 6 ዓመቷ ወንዱ ልጅ 13 ዓመቱ ነው። እሷ አሁን ኬጂ ዘንድሮ ትመረቃለች። ትልቁ 6ኛ ክፍል ነው። አልመስልሽም የእነሱ እናት ማለት እንዲህ ትልቅ ሰው አይደለም ፊዚካሊ፣ ግን ያው እድሜ ሄዷል ወደ 30 ነው። እኔ አሁን ላይ ሴቶች አንዳንዴ በ17 የመጀመሪያ አሁን 30 ከሆነ 10ኛ 17 በቃ 17 ውስጥ የወለድሽው በትክክል ምክንያቱም 10ኛ ክፍል አቁሜ እንዳልኩሽ 10 ወደ 1 ዓመት አያቴ ሞታ በነበረ ሰዓት እኔ ጥሩ ስሜ ላይ አይደለሁም እና አሁን በትማርም ጥሩ ውጤትም ላይ መጣ ይችላል። ስለዚህ ይቁም ነበር የተባለው። ተነጋግረው ነው ይሄንን ተስማምተው ነው። እኔም አልፈለኩም መማር ያቆምኩት። በዛ ውስጥ ነው እንግዲህ ከባለቤቴ ጋር የተዋወቅኩት ማለት ነው። ኮምፒውተር እየተማርኩ የተዋወቃችሁት 1 ዓመት ክላስ አቁሜ ኮምፒውተር መማር ጀመርኩ። ይህንን ሀሳብ ያመጣው የማዘር የመጨረሻ ወንድም ለእኔ ደግሞ አብሮ አደጌ ወንድሜ ማለት ነው። አያት ጋር ስላደኩ እና እንደዛ እሱ ጋር ሆኜ እየተማርኩ ነበር። በኋላ አሁን እንዴት በቃ ያ ህይወት እኔ ወደኋላ ተመልሼ ሳይ ምንም የለን ማለት ይሄ አንዳንዴ የሆነ ነገር ለመጀመር ጥሩ ሰው ካላጋጠመሽ እኮ ጥሩ አይሆንም ነበረ። ግን እግዚአብሔርም ደግሞ ተጨምሮበት እሱ ጥሩ ሰው ስለነበረ ዛሬ ላይ ሁሉም ነገር አለኝ እግዚአብሔር ይመስገን። ማለት ልክ ሳይ እኔ የኔ አሻራ ነው ሁሉም ነገር ገባሽ። ከባዶ ተነስተን አብረን ለፍተን እያንዳንዷ ነገር ላይ አሻራ አለ ብዬ ስለማስብ በጣም ነው ደስ የሚለኝ። በዛ ላይ ደግሞ በራሴ በጣም ነው የምተማመነው። ሴት ልጅን ሁሌ በሄድኩበት ዝም አይደለም ነው በቃ የሆነ ሴት ልጅ ስትጠቃ አልወድም። ቀደም ብዬሻለው ፊዚካሊም እኔ ሴት ልጅ ብቁ ብትሆን ደስ ይለኛል። እኔ በጣም ስፖርት ሰራ ነበር። የሆነ በቃ በራሴ የሆነ ሴት ልጅ መሆን ያለባት ብዬ በማምነው ነገር በራስ መተማመን በቃ ሊኖራት ይገባል። ሁለተኛ ነገር ደግሞ የሆነ ሰው በሆነ ነገር የሚስባት ቀጥታ የሆነ ነገር አይታ የምትሳብ ሴት መሆን የለባትም። ገንዘብ ትክክል በጣም እናመሰግናለን። ታሪክሽ በጣም የሚያምር ነበረ። በጣም አስተምሮናል። እሻይ ወይ አንድ ቀን ደግሞ እግዚአብሔር ከፈቀደ ቪዲዮ ከልጆቼ ጋር ምክንያቱም ልጆችን ይመስሉኛል በጣም ነው የምወዳቸው ልጆችሽን እና ልጆችሽ አብረውሽ ነው ያሉት አይደል? አዎ አሉ። ሁለቱም ያው ሳወራሽ አጠገቢ ሆነው ነው ብታይም እየሰሙ ያሉት እና በጣም ነው የምወድሽ የኔ ውድ። ሌሎችም ሴቶች ምናልባት መጨረሻ ልል የምችለው ምንድን ነው አንዳንዴ ህይወታችን ላይ ከፍታም ይመጣል ዝቅታም ይመጣል። አንዳንዴ የሆነ ፈተናዎች የሚመጡት ምናልባት ሊያጠናክሩ ሊሆን ይችላል። እኛ የምንከለከለውም የምናገኘውም ነገር አንዳንዴ የምንከለከለው የማይጠቅመን ነገር ሊሆን ይችላል። የሚመጣውም መጥፎ የሆነውን ነገር ተምረንበት ለነገ ደግሞ የተሻለ ለመሆን ጥሩም ነገር ደግሞ እኛን የሆነ ነገር እንድንታበይበት ሳይሆን ያን ነገር ደግሞ እኛ ያገኘነውን ነገር ለሌሎች ጥሩ በመሆን መልካም በመሆን ለሌሎች በመትረፍ በማሳየት ህይወትን በመኖር ማለት ነው። በቃ በመኖር በማውራት ሳይሆን በመኖር እንድንገለጥ ስል የመጨረሻ መልእክቴ ነው። በጣም አመሰግናለሁ። በጣም ወድሻለሁ ሀቢባዬ። እኔ እናት አመሰግናለሁ። ፈጣሪ ያክብርልን። ቴንክ ዩ። አሜን። እኔ ወድ አሜን።
ይዘጋብሻል። የሚታይ አንድ ቃል ሰላም ትበልሽ። ህጻናት አይቻልም። ለዛ ነው የከለከልኳት እንደዚህ ስለማቅ። በቃ ሌላ ጊዜ ሻይ ወይ። እሺ እኔ ወዳ አመሰግናለሁ። አሚን አሚን። እሺ አሚን። እሺ አፍቃሪ ብላችሁ ጻፉ። ሀቢባዬ ሮጠብኝ። ሶፊ ሄደች። እንትን በሉ ቤተሰብ የኔን አካውንት ፎሎ አድርጉ፣ የሀኒን አካውንት እና እነዚህን ሶስቱን አካውንቶች ፎሎ አድርጉ። ሀቢባ የህዝብ ድምፅ የኔ ባካፕ አካውንቴ ነው። ይሄ ቢዘጋ መጠባበቂያ የከፈትኩት አካውንት ነው። አሜንንም እንደዛው ለአደጋ ጊዜ አካውንት ከአንድም ሁለት ተዘግቶብኛል። ከዚህ በኋላ ቢዘጋ እሱ መቼም እኔና እናንተ እንዳንጠፋፋ ለአደጋ ጊዜ የማስቀምጣቸው አካውንቶች ናቸው ሁለቱ። ፎሎ አድርጓቸውና ለአደጋ ጊዜ ይቀመጣሉ። ሁሉ ጊዜ ገስት ላይ ይቀመጣሉ። ፎሎ አድርጓቸው። ለአደጋ ጊዜ ድንገት ቢዘጋ ዌልካም ባክ ማዳም፣ ዌልካም ባክ ከጉንፋን ዌልካም ባክ። እወጣለሁ። ቆይ መጣሁ። መጣ። ፀጉር ቤት ትገኛለች። አፋፍሰናል እኮ አቦ። አንቺ መዘሽ ሲላስለቀቀው ስልክሽ ያስተጋባል። ሪምሽ እሺ፣ ሜምበሩን ሙሉት። አቦይት ነው የጠፋሽው። አሞኝ ነበር። አቡራ ራስሽን በደንብ ሪላክስ አድርጊ። እሺ አረጋለሁ። አመሰግናለሁ። እናንተ እያላችሁልኝ እንደዚህ የምታስቡልኝ፣ ስጠፋ የምትፈልጉኝ፣ ስታመም የምትጨነቁልኝ፣ የምትጸልዩልኝ፣ ዱዓ የምታደርጉልኝ እናንተ እያላችሁ ምን ሆናለሁ። ኑሩልኝ። ቴንክ ዩ ሶ ማች። እሺ አፍቃሪ እስከማስገባው ሜምበሩን እንምለው አንዴ። ሜምበር 130 ደርሷል። ሌትስ ጎ ሌትስ ጎ ሌትስ ጎ ሌትስ ጎ። ግን ለምንድነው 50% ሲደርስ ያልጮኸው? 250 ሜምበር 50% 125 ሰዋ 130 ደርሶ ግን አልጮኸም። 50% ሲደርስ ሌላ ጊዜ ይጮህ ነበር። ጩኸቱን ትወጂዋለሽ እንዲያትሉኝ ሆነ ላይ ነው የሚጮኸው።